እንዳልሰማ እንዴት እንዲለኛል እንዴት እያሉ ደጋግመው ቃላትን ሲሰነጥቁት አይታል ብስጭት ንግግር እንደ ጦር ሲወጋ በንዴት ወስዶ ሲያስገኝ የማይፈልጉ ቦታ ድንገት ካንደበት የወጣው ቃል ሰውን ጨርቅ ያስጥላል እንዴት እንዲባላለው ይላል ያልጠበቀው ንግግር ሰው ሲናገረው ንግግሩን እያብሰለሰለ እንዴት እንዲህ ልባል ይላል በጭንቀት ሆድ ይብሰዋል አይምሮ በቃላት ሲነካ አያምጣ ብስጭቱ አይለካ ከማትጠብቀው ሰው ሲሰነዘርብህ ያልጠበቀው ላፊ ቃል አንደበቱን ቆጥረህ እንዴት አትበል የተናገረውን ቃል ስለማትመልሰው ሁሉም ያልፋል ብለህ እንዳልሰማ ለፈው መሃል በሁለት ተቃራኒ መሃል ከሆንክ ወዴት እንደምትሆን ትቸገራለህ አንድ ወደዚህ ሲጎትት አንድ ወደዚያ ሲጎትት መሃል ላይ ሆነ መንገላታት ሁለቱም አይረዱልህ በመሃል ሆነ ብትጨነቅ ማንንም ስላንተ አያውቅ የራስን ብቻ ሳይሆን መመልከት ያስፈልጋል የሌላውን ሰው ያኔ ነው ሰው መረዳት በአስታራቂ ሐሳብ መግባባት መንታ መንገድ ላይ ቆመህ እንዳትቀር ቅድሚያ መወሰን የሚጠቅምህ ነገር ከሁለት ያጣ እንዳትሆን ሐሳብ ማፍለቅ የሚያስማማውን በሁለት ተቃራኒ መሃል ሆነ እንዳትቸገር አስታራቂ ሐሳብ ቅድሚያ መስጠር ማሰብ ያስፈልጋል አርቆ ነገሮችን ሁለቱን አግባብቶ የሚያስማማውን ሽልማት ከፍ ከፍ እስቲያርጉኝ በሽልማት አጅቡኝ ሰውን በሞራል መገንባት ያማረ ይሆናል የሥራው ውጤት አበባ ፍቅርን መግለጫ ነው የሚሸልመኝ ሰው ማን ነው ሁሉም አበባ ይወዳል ማን እሷን አልፎ ይሄዳል ከፍ ብላ አድጋ ሊያት አበባ ከልቤ የምወዳት ሁሉንም ከልቤ የምታፋቅር አበባ ናት ፍቅር ትደግ ትብዛ ትኑር እስቲ ስጦታ ስጡኝ በሽልማት አንበሻብሹኝ ሳገኛት ውዷን አበባዬ እጥፍ ሆነ ደስታዬ ስጦታ ያስደስታል ሁሉንም እስኪ ሁላችንም እንሸላለም ፍቅራችን ስገልጹልኝ በአበባ ደስታው ልቤ ውስጥ ገባ